ላሳያችሁ አንድ ቆይ ላሳያችሁ ቆይ ትንሽ ራቅ ላድርግ ወንበሩ። አዎ ቤቱን በደንብ አልጨረስኩምና ከእናቴ የመጣልኝ ስጦታ በጣም ትልቅ ፎቶ የአባትና የእናት ድሮ ልጅ ኃይል እጅ ይባረክ ማርያምን በቃ ቃላት የለኝም። እናቴ ጥሩ ልጅ ኃይል የሚባል ልጅ የሰራው ወይኔ እዚህ ነበር ህይወት፣ እዚህ ነበር ደስታ። በዚህ ጊዜ ላይ ነበር ብዙ ነገሮች ባይዶ ይህን ይመስላል። ሁለት ፎቶ ቀርቶኛል። ይሄና የኔና የዴዚ ፎቶዎች የኔና የዴዚ ፎቶዎች ትንሽ አስቆየዋለሁ። ምክንያቱም በአንድ ላይ ልሰጥ ነው ስለፈለጉኝ አንድ ላይ ሆነን ማለት ነው። ተስፋ አድርጋለሁ ወደዳችሁት ግን ሰላም። አሁን ደግሞ ሁለተኛ ስጦታ እንከፍታለን። ኦኬ ትንሽ ከበድ ይላል። አይ ቲንክ ሶ ልብስ ነው የሚመስለው፣ ምክንያቱም በዚህ የወጣ ልብስ አለና አድረሴ ደግሞ እንደምታውቂው አድረሴ ያለ አዲስ ነውና እንከፍተዋለን፣ አብረን እናየዋለን እላችኋለሁ። እና እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ህይወት ኑሮ እንዴት ይዛችኋል? እኛ አሪፍ ነው ሁሉም ነገር፣ ፈጣሪ ይመስገን። ከምቀኛ ከሽረኛ ይሰውረን። አርማዲ ለብቻው ለራሱ አንድ ቁም ሳጥን መላክ አለብን። የሆነ ደብዳቤ አለ። አይ ቲንክ 3 ደብዳቤውን እናነበዋለን። ከፍቼ ልጨርሰው። ደብዳቤ መስሎኝ ነበር። ደብዳቤ አይደለም። ኧረ ስትልኩ እንደሚሆን ሊሆን ደብዳቤ ነገር ላውቅ። ከዛው ያለ ወንድሜ እኔ ወንድምህ ነኝ፣ ወንድም እኔ እህት ነኝ። ስማችን ባትጠቅሱ ችግር ግን እኛ እንደዚህ ብላችሁ ጻፉ። እኔ ሳነበው ደስ ይለኛል። እሺ እንቀጥል። አንደኛ ይሄ ምንድን ነው? ለሊዚ ነው ብቻ እንዳትሉኝ። አይመስለኝም ግን ማርያምን አይ ዶንት ቲንክ ሶ። እስኪ እናየዋለን እንጂ አይመስለኝም። አዎ ይሄ ሊዚ ነው። ምንድን ነው ይሄ? እሺ ይሄ ትልቅ አለ አንድ። አዎ 4 3ቱ ለማን ነው?
ለመሲ መሰለኝ ካልተሳሳትኩኛ። ይሄ ለዲዚ ነው የሚሆናት። ይሄ ለዲዚ ማለት ትንሽ ነች ትሆናታለች። ለዲዚ ይሄ እንዴት ትንሽ ናቸው እኮ ደንግጬ ነበር ማለት ነው። ይሄ አሁን ገባ ለመሲ። ይሄ የመሲ ነው የሲስተር። ወይ አመሰግናለሁ ግን ማርያም አሁን ገባኛ። እሺ ሁለት ነጠላ እኮ አራሩን ቲክስ የነጠላ እውቀት የለኝም። እኔ አሁን እቺን ነፍስ እዚህ ውስጥ ይገባል። በጣም ነው የሚያምረው። እኔ እኮ ቀጭን ነኝ ማርያም። እኔ እኮ እንትን ነው ላይክ ሶሻል ሚዲያ ላይ ስገባ እንዲህ ነው ትልቅ ነው የሚመስለው እንጂ ቀጭን እኮ ነኝ ማርያም። ያምራል ማርያም፣ በጣም ያምራል። እናመሰግናለን። ስምሽን ባላውቀውም ግን ከልብ አመሰግናለሁ ማርያም። ስማችሁ ባላውቀውም አሁን ከሽፎኑ ጋር አንድ ሊሆን ተብሎ ነው። ዳስ ናይስ። እሺ እናመሰግናለን። ይሄ ሜዲዚ ነው። ያምራል ማርያም፣ ያምራል። አይገልጹም። በጣም ነው የሚያምረው። ቃል ግን የለኝም ማለት ነው። የሰማው ወደ ሊስጥህ ወይም ትሸክመዋለች። ያምራል። በጣም ነው የሚያምረው። ይሄ ለራሱ 1 ኪሎ 2 3 4 ኪሎ ይሆናል እኮ ማርያም። በጣም ነው የሚያምረው ማርያም። እሺ ይሄ ደግሞ ከእንትን ይሄ ገና አይላቀቅም። ላውንደሪ አይታጠብም ማለት ነው። አይላቀቅም። አይ ወይኔ ኮንፈርቱ ግን ደስ ሲል ማርያም። ግን ላውንደሪ ማስገባት አለብን ሁሉ መጀመሪያ። ወይኔ ጃኬቱ ኮንፈርት ማርያም። አሁን እኔ እኮ ሌላ ልብስ አለብስም ያሉት ማርያም። በቃ ጃኬት እና ጃኬት ብቻ እኮ ነው እየለበስኩ ያለሁት። እድላረኩ ማርያም። ይህ ደግሞ ይሄ ደግሞ ለእኔ ነው። እንደ ተዳርኩኝ አስበዋለሁ። እንዲህ ይባል። ይሄ አንድ ነው 2 ነው? አንድ ነው። ውይ ያምራል። ቃላት የለኝም። እንግዲያው ሁለተኛ ስጦታችን ይችል ትመስላለች። ገና ያልተቀበልኩት ብዙ ስጦታ አለና አሁን ትንሽ እናወራለን። ሰላም። ስማችሁን ብዙ እያወቁት አይደለም የምትልኩት ያላችሁ ልጆች ማለት ነው። ግን በጣም እየበዛ ነው። ማርያምን ቀነስ አድርጎት ትንሽ ይወደድባችኋል። ብዙ ብር ነው ምናምንና ፕሊዝ ቀነስ ብታድርጉት ደስ ይለኛል። ኪሳራ ነው ማርያምን። ግን ማርያምን ቃላት የለኝም። በጣም ነው አመሰግነው ለሁላችሁ።
ከልብ በቃ ምንም አይነት ቃል የለኝም። በጣም ነው የማመሰግናችሁ። በጣም ኦኬ። ሀቭ አ ናይስ ዴይ። ስጦታዬ አልጨረስኩም። ስጦታዬን በሙሉ ጨርሼ ከፍቼ ቤትም አልጨረስኩም። ትንሽ የቀሩ ነገሮች አሉ። ቤትም ጨርሼ ሁሉን ነገር ሳስተካክል የዛን ጊዜ በሙሉ ነው ፖስት ማድረገው፣ ታዩታላችሁ። ኦኬ በጣም ቀን አባይ ደግሞ ከመራት ጋይት ላይክ ወንበር ከሶፋው ጋር ማች የሚያረጋጣውኝ በቃ ስም ብዬ እንገዛ ትንሽ ይሄዳል ምናምን ብዬ እና የቴሌቪዥኑ እንትን ይሄዳል ብዬ ነው። እንዴት ነው ጓደኛችን እዚህ ያለ ሲያግዘኝ ዋለው አብሮ አደገ ማለት ነው። እናችን ትመስላለች ቤቴ። ሰላም ጋይስ ሁላችሁ ሰላም ና። ዛሬ ደግሞ ሶስተኛ ስጦታችን የምንከፍተው ግን አምሶ ታይር በቃ እሱ ፋቲጌ እና በጣም ደክሞኛል። በጣም ሆዴን አሞኛል። ሁለተኛ ቀን ነው ዛሬ ሻወር ካልወሰድኩ፣ ምክንያቱም በበረድ አገሪቱ ተረዷል። ሻወር ከወሰድኩኝ የግድ ነው ጉንፋን ይዘኛል እና ዛሬ ግን የግድ ታጠባለሁ። ሶስተኛ የመጣ ስጦታ አለ። አንዱ ከእህቶቼ ከተከታታዮቼ የመጣ ነው። ቆይ ነው አድረስ እንዳይኖረው። አንዱ ይሄ የመጣ ነው፣ ከእህቶቼ የመጣ ነው። አንዱ ግን በጣም ከምወደው ጓደኛዬ የኔ አዝብ የኔ ባንክ የኔ ሁሉ ነገር ተማሪ ነው። ግን በቃ እኔ ውድ ነገር ምናምን ማድረጋችን ታውቀኛለህ፣ ተማሪ ነኝ። ግን በአቅሜ ለቤትህን ያስፈልጋል ያልኩት ነገር ከቴሙ ነው ከሻይን አዝጄ እልክልሃለሁ ብሎኝ ከቴሙ አዞ ነው ከሻይን ወይ ከቴሙ ከሁለት አንዱ ነው እና አዞ ወደ ቤቱ አውርዶ ከቤቱ ወደዚህ የሚላከልኝ እና በጣም ብዙ ነው። አንድ በአንድ እየከፈትኩኝ ያሳያቸዋለሁ። ኦኬ ወገን መክፈት እምቢ ብሎኝ የተከራከርኩኝ እኮ ነው። ኧረ ነው እስማ በምን እንደሚከፈት አረ እንዴ ያለኝ ወገን ትንሽ ቆይና ከዚህ ሞክረዋለሁ። እሺ ከ3 ነው ከ4 ደቂቃ በኋላ ነው የከፈትኩት እና በጣም የሚያምር ነው። አረ ነው ምንድን ነው? የዲዚ ሻርብ ነው ይሄ። ኦኬ ወይኔ ቤቱ እንዳለ የዲዚ ብቻ ነው የሞላው። ማርያም እስከ ምንድን ነው ይሄ ደግሞ እንትን ነው ወይስ በኋላ እናያለን። እንትኖቹም ነጠላ የዲዚ ነው። በጣም ነው የሚያምረው። ማርያም እሺ ኦኬ ሽፎን በቃ ሴትዮዋን ትግሬ ቀየራቸዋት። ማርያም ሽፎን በሽፎን ወደ ይችላል። ግን በጣም ነው ማርያም ሶማስ በጣም ያምራል። በጣም ይህም ሽፎን ነው። አለፈላ ሴትዮዋ የኔ እናት አለፈልሽ። እያየሽ ሆነ አልፎልሻል። ይሄ ደግሞ ቢጃማ ነው። ጥሩ አድርጋችሁ እያያችሁ ነው። የማይታያችሁ ከሆነ አይታየንም ብሎ ይሄም ቢጃማ በፈጣሪ ስም ወይኔ እናቴ ማርያም ይህን ቢጃማ እንዴ! እኔ እዚህ ሀገር ከምገባ ተሰጥቶኝ የማያውቅም አንብቤም አላውቅም። ማርያምን በቃ ከቤተ እምነት ከቤተ ክርስቲያን በሙሉ ነው የራቁትኝ። ምንም ሊመቻችልኝ አልቻለም እና ግን ወይኔ ማርያም በቃ ቃላት የለኝም። እናቴ ትሙት እኔ እንዳከበራችሁ ፈጣሪ እናንተንም ያክብራችሁ። በቃ ያወጣችሁትን ፈጣሪ እጥፍ አድርጎ ይመልስላችሁ፣ ወደ ሀገራችሁ በሰላም ያስገባችሁ። በቃ ምንም ቃላት የለኝም። ማርያም ምንም አይነት ቃላት የለኝም። ይሄ ደግሞ ምንድን ነው? ፐርፊውም ኦኬ፣ ፐርፊውም
ወይት ምንድን ይባል የቤት እንትን የቤት በጣም የቤት ምንድን ነው እንትን የሚደረግበት መስቀል ደግሞ አንዳንዳችን ለምናደ ጊዜ አንዳንዳችን መስቀል ይህም ደግሞ የአቡነ አረጋዊ እሺ የመስቀሉ ማለት ነው። አሁን ደግሞ ወደ እንትኖች እንግባ። ላይክ ቦክስ ነው። ብዙ ቦክሶች ናቸው እና አሁን ምን እንደሆኑ እስኪ እናያለን። እነዚህ ናቸው ቦክሶቹ ያቸው እና አንደኛ በስመ አብ ትታያቸዋለች። የመድኃኔ ዓለም እንትን ነች። የመድኃኔ ዓለም ፊት ነች። በስ ያያችሁት ነው። ይሄ የባህር የመርከብ እንትን ወደታች የሚላከው በፈጣሪስ ፓው የዲዚ ጆሮ ጌጥ እንዴት ነው የሚገባው? ቆይ አንድ ላሳያችሁና ቺያት እንዴት ነው የሚገባው? የዲዚ ጆሮ ጌጥ ነው። ባይዶ ወይ ወርቅ ነው ጋይስ። ማርያም ዝም ብሎ እንዳይመስላችሁ። በስ እናንተ እንዴት ወይኔ ይኸውት አልነገርኳችን ባለፈው ላይቭ ላይ በጣም ጠፍታኛለች ምናምን ብዬ ግን ምን ልበላችሁ ማርያም ቃል የለኝም። እናቴ ትሙት ቃል አጠረኝ። ማርያምን ቃል አጠረኝ። እናቴ ትሙት በስመ አብ። ቆይና እንጨርስና መጨረሻ ላይ ለሁላችሁ አመሰግናችኋለሁ። እናቴ ትሙት እንዴት ነው የሚወጣው? ይሄ ደግሞ ይሄም የአንገት ነው። ይሄም የአንገት ነው። ይዝ እንዴ ቤት በሙሉ ይወርቅ ቤት ከመሰለ እናቴ ትሙት ያልከፍት ነው። ሌላ ነው ይሄ ደግሞ ሁለተኛ አንድ አይነት ነው፣ ግን ሁለተኛ ላይክ ለኔና ለዲዚ ማለት ነው። እኔ ችግር ነው አጭሯን ወስደታለሁ። ዲዚን ትልቁ ረጅሟን ሰጣታለሁ። ይት በስ ወይኔ በምን ልናገር? ማርያም ቃላት ቋጠረኝ። በስመ አብ አረ በምን ላውራ? በምን ልናገር? ቆይማ አላስገባውም። አንዱ በጣም የደከመኝ ግን ማርያም በቃ ሳልከፍተው ሳልሰራ እንዴት አድርጌ ልተኛ? በጭራሽ ልተኛ አልፈለግኩም። ልተኛ አልቻልኩም። እና ቆይም ከዚህችና ከዚህች የትኛዋ ነች ትልቅ? ረጅም አንዴ ረጅም ስለምትል አላችሁ ዩቲዩብ ዲዚ ወርቅ ማለት ነው። ይችታ ከታች ወርቅ ስላለ እኔ ብዙ አይታይም። እንደዚህ አድርጌ መሰለች። ኦኬ እንጀምር።
ለሁላችሁ ማለት ማርያም። ኦኬ እሺ፣ ሌላውን ቢቀር ፖስት አትልኩም ወይ? የሆነ ወንድሞቻችን እህቶቻችን እንወዳችኋለን፣ መልካም ቤት ይሆንላችሁ ለአዲስ ቤት እየመጣ ያለ ስጦታ በሙሉ እና ግን መልካም ቤት ይሆንላችሁ ላኪና ናችሁ ለሁላችን ማለት ነው። በሁላችን በቃ ይህንን ነገር በቃ ወንድማችን ይገባዋል ምናምን ብላችሁ አስባችሁ በማድረጋችሁ ማርያምን ከልብ ነው ማመሰግነው። በቃ ፈጣሪ ውለታችሁን ይክፈላችሁ። በቃ ያላሰባችሁትን ጸጋ ይስጣችሁ። ወደ ሀገራችሁ ያስገባችሁ። ወልዳችሁ ክበዱ። ሰርጋችሁ ላይ ያውለኝ። ካልዋልኩም የሰርጋችሁን ዕለት ያሳየኝ። በቃ ለሁላችሁ ማለት በጣም ነው አመሰግነው። ሁላችንም ስደት ላይ ያለን ወደ ሀገራችን በሰላም ያስገባን። ሀገራችንን ሰላም ያደርግልን። ሁላችንም የምንፈልገው ነገርን ይስጠን። አሁን ደግሞ እነዚህ 70 ዓመቶች 80 ዓመቶች በቃ ወርቅ ተሰጠው እንዲሆነ ብለው ሊያብዱ ነው። በቃ ማርያም ሳምንት ሙሉ በዚህ ነገር ያወራሉ። ሳምንት እንደ አንድ ቀን ያወራሉ። ምን አነብላችሁ ጠብቁን። አሌክስ ምን አነበሩ? ሳምንት ሙሉ ነው የሚያወሩት። ምክንያቱም ስለማውቃቸው እነዚህ ጤናዎች በስማ መቀሱ ሴት ገባ። ሳምንት ሙሉ ያወራሉ። በተለይ ሞኒካ የምትባለው እሷ ነች የምታውለው። አሁን ከማንም በላይ እሷ ነች የምታውለው። ሌላ የሚያብድ ሰው የለም። ችንጎርኛ እንዴት አያችሁት? በኋላ አደርገዋለሁ እና አመሰግናለሁ። አሁን ደግሞ ወደ ጓደኛ እንሄዳለን። ምርቃቴን አያንሳችሁም፣ አይበቃችሁም እና ግን በቃ ለሁላችሁም ቃላት የለም። ለሁላችሁም አመሰግናለሁ። ማርያም በወጣ ይተካ ብዙ ብር ነው። ይህንን አላሰብኩትም ነበር ማርያም እና ብድር መላሽ ያርገኝ፣ ውለታ ከፋይ ያርገኝ፣ ምክሳችሁ ያርገኝ። በቃ ይህንን ብሎ ምክሳችሁ ያርገኝ ፈጣሪ። እናንተ ትልቅ ደረጃ አይታችሁ ስትወልዱ ስትዘምዱ መጥቼ ኳኳ አድርጌ አሌክስ ነኝ የድሮ ፋኖች የነበራችሁ ምናምን ብዬ ምናት አርገኝ። በጣም ነው አመሰግነው። ሁለተኛው ኒድ የሚቀጥለው የጓደኛ ከፍተዋለሁ። ኦኬ ጓደኛ እንከፍተዋለን እና የብር ምጣፍ ማርያም ልገዛ እያሰብኩ ነበር። ትላንትና ነው ከትላንትና በፊት ሄይ ስትወጣ ደግሞ ባይ ይላል። ቆይ አንተ ደግሞ ይሄ ምንድን ነው? ወይኔ የትግራይ በፈጣሪ ስም አንተ ወይኔ ጎበዝክ። I'm so proud of you, my brother. አስቡት ማርያምን ካምፕላይን ያለው ታውቃላችሁ። ማርያም ካምፕላይን ያለው ገና አሁን ልጅ ተማሪ ያለው ወረቀቱን ከማንኳ አልተሰጠውም። እና ትክክል ይሄ ደግሞ ምንድን ነው? ፎጣ አራተ ትለያለ ማርያም እሱ እኔ በቃ በምን ቃል ልገለጽ? የሴት ከሆነ ማርያምን ይገርመኛል። ለዲዚ ያስወኩን የገዛው ቆይ አንተን ወይኔ ጓደኛ የልብ ጓደኛ ይስጣችሁ ማለት የልብ ጓደኛ ይስጣችሁ ፈጣሪ። በቃ ሌላ ምንም አላችሁ። እሺ ምንድን ነው
ማርያምን ሶሻል ሚዲያ መውጣት አይፈልግ፣ ሰው እንዲያውቀው መሆን አይፈልግ። እኛ ጡል ጡል እንዳለን ለመታየት ሶሻል ሚዲያ ላይ እሱ ግን እንደዛ ነገር ሁሉ ማርያምን የእንቁላል መጋገሪያ የእንቁላል አንተ ወይ ልብ የምትገዛበት ጊዜ ደረስ። አንተ ልብ ገዛ ካንተ አንተ I'm so proud of you, bro. ማርያም እያመንኩኝ አይደለም። ይሄ ፒንክ ከለር ነው ለዲዚ አስቦን የገዛ መሰለኝ። መጠጣያ እንዲሆነኝ ነው። አንተ የኔ ሀሳቢ የኔ ውድ ጓደኛ ሄዶ ምንድን ነው የሳሎን ልጃ ሲመጣ ዋው that's nice ያምራል ማለት ነው። ይሄ ምንድን ነው? ሁለት መቶ በሁለት መቶ አንሶላ ነው። ዋይ አንተ ከሰርኩ ማለት ነው። ይሄ ቢጃማ ነው ለኔ ማለት ነው። ያያችሁት ነው። በቃ ጓደኛ ይኖር ማርያም፣ ወዳጅ ይኖር፣ ጓደኛ ይኖር ዓለም ላይ እናቴ ትሙት። ይሄ ደግሞ ነው ውጭ ነው የገረገርኩኝ ማለት ነው። ይሄ ደግሞ ምንድን ነው? የቲክታክ ቲክታክ ተወው ነበር የሚለኝና ምን አስበን የሚዘጠኝ ከቲክታክ ላይ ቁጭ ብዬ ድውል ነው ረይ ማለት ነው። እንትን ነው ምንድን ነው ፎጣ የኛ ሀሳቢ የኛ ጓደኛ ምንድን ነው እኩል ቢጃማ ከኔና ለኔና ለዴዚ ኦኬ። ግን ቤጅ እንትን አጠረች እቺ ዴዚ ትወስደብኛለች። የመጨረሻ ነው እና ይህንን ፖስት አድርጓለሁ ቪዲዮ። ሁለተኛ የሚቀጥለው ሌላ ሲመጣ ደግሞ በሌላ እሰራለሁ። ይሄ ደግሞ ኩዊን ኦኬ። ለዴዚ ማለት ነው። አንዱ ለዴዚ አንዱ ወደ ሰውዬ አንተ ሰውዬ የምታስብበት ጊዜ ደረሰ። ትግራይ የምትለዋን ያየሽት ነው የምታስብበት ጊዜ ደረሰ። አንተ አወይ ጉድ ማለት ነው። ፕራውድ ቱ ቢ ትግራይ ይት ማለት ፕራውድ ቱ ቢ ትግራይ ብዙ አይታየም፣ በጥቁር ነው ግን ይት ትለያለህ ማለት ነው።
ይህን ፎጣ ነው። ሰውዬ ምንድን ነው ይሄ ልጅ ፎጣ ይገዛን ተባልክ እንዴ? አዎ እቺ ፊት ፎጣ ነች፣ ደስ ትላለች ማለት ነው። ሁለት ብቻ ነው ያለኝ፣ ይገዛም እያሰብኩኝ ነበር። አመሰግናለሁ ወንድም ማለት ይሄ ደግሞ 3 ክፍያ አንዳንድ ናቸው። በጥቁር በወርቃማና በእርሳስ ከለር ማለት በምንድነው ያ ብርድ ስገብቷል አሁን እና ወንድሜ ወንድሜ የኔ ውድ ወንድም የኔ አሳቢ ወይኔ ነው አንተ ምና አትቆይ። ይሄ ምን አስበን የገዛኸው? እዩት ለዚህ what the fuck bro? ሮማንቲክ የሆነ ሙዚቃ ጂሰስ ክራይስት ያየች ነው። ቆይ ምን እንዳሰብ ስትመጣ በኩርኩም እየወቀርኩኝ ነው ማስለፈልፈ proud to be ትግራይ እንደገና ደግሞ ሁለተኛ አንተ ቆይማ እንደዚህ 4 ሸበጥ ነው እንትን ያመጣው። ሰው ሲገባ ወደ ሳሎን አድርጎት እንዲገባ ውጭ ላስቀምጥለው እኮ የሳሎን ጫማ መስሎኝ ነበር ማለት ነው። ሳሎን ላይ ዝም ብሎ የሚቀመጥ አለ ለዛ መስሎኝ ነበር። ጓደኛዬ ማርያምን ይህን ልክስህ አልችልም። ፈጣሪ ይካስህ፣ ራስ ፈጣሪ ካስህ ማርያምን ምንም ልልህ አልችልም። ሄዱ ምንድን ብለህም ቀዳዳ ጫማ መግዛት ጀመር። የሻውር ጫማ ቀዳዳ ያለው አሁንማ ቤታችን ቆሽሽ ዋሌት የመጨረሻ ታለች። አሁን ጨርሻለሁ። ምንም የለኝም፣ ሁሉ አይታችሁታልና ምን ልበል ማርያምን፣ ቃላት ቋጠረኝና ምን ልበል። ሰው ይውደድክ እናቴ፣ ሰው አይጥላ። በዓለም ላይ ሰው አይጥላ። በቃ ሰው ይውደድ ሰው